ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ውዴ ቻናሌ ተከታታዮች እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ተናፍቃችኋል። እንዴት ሰናበታችሁ? ደህና ናችሁ ወይ? ዛሬ ደግሞ ይዤ የመጣሁት የገንፎ አሰራር ላሳያችሁ ነው። ይሄው ገንፎ ለሰራ ይሄው ውሃው ፈልቷል ማለት ነው። ውሃው እየፈላ ነው አሁን። በዚህ መልኩ ውሃ ይፈልቷል። ከዛም በኋላ ይሄ ደግሞ መነካከያ ነው። ከዛም በኋላ ደግሞ ዱቄቱን ጨምሬ አሳያችኋለሁ ማለት ነው። አብራችሁ እስከ መጨረሻው ተከታተሉኝ። ይሄው አሁን ዱቄቱን እየጨመርኩ ነው ማለት ነው። ፈላ ውሃ ላይ እንደዚህ ዱቄቱን ጨምሬ ከዛ እንደዚህ እነካካለን ማለት ነው። አብራኝ ጓደኛ አለችኝ ከጓደኛዬ ጋር ነው። ይሄው 2 ሳህን ያደረገ ማለት ነው። ከዛ እንደዚህ ከውሃው ከፈላ በኋላ እንደዚህ ዱቄቱን አድርገን ጨምራል። ወይኔ 3 ጨምር ላይ በቃናል። ከዛ እንደዛ አድርገን በዚህ እናሸዋለን ማለት ነው። በፈላው አድርገን እንደዚህ በደረቁ ውሃ ሳናበዛ እንደዚህ አድርገን በደንብ አድርገን እናላውሰዋለን እናዋህደዋለን ማለት ነው። ያው ከዛ የሞቀ ውሃ ነበር ጨመርንበት። በጣም አለታሸናለ። እንደዚህ ሀገር ደግሞ እናንተ በጣም ያስቸግራል። ይሄው ኮኩለብን ነው። እንደዚህ አድርገን እያሸና አሁን እያዋሃድ ነው ማለት ነው። ከዛ እንደዚህ አድርገን እያሸን እየገጠም 3 ዙር እናደርገዋለን ማለት ነው። ይሄው በዚህ መልኩ እኛ የእናንተ ቅመሞች እያሸነው ነው። ግን አስቸግረን በጣም ጉልበት የሚለው ከምንም በላይ ጉልበት ይላል። እናንተ ገንፎሽ የማይታወቅ ነው። በጣም ነው ጉልበት የሚለው ከምነግራችሁ በላይ ማለት ነው። እንደነካከል ነው እንደዛ አድርገን እየተራራፍን አንድ ለሁለት አሻል ማለት ነው። አሁን ከድር ነው ተቀድም በኋላ ደግሞ መልሰን ደግሞ እንደዚህ ተቀፈቀ በኋላ ደግሞ መልሰን እናማስልን እና ከዛ መልሰን ደግሞ እንከርነዋለን ማለት ነው። ፋሚሊዎቼ በዚህ መልኩ ማለት ነው ገንፏችን እያደረግን ነው እና የእናንተ ቀማሞች ኦኬ። ለምን ይቅርብን የሚያስል እንጂ መዲያ ብቻ ነው እንደምታሽከረክረን ለሆዳችን እየበላን የሚቻለው እንጂ አንዳንድ ጊዜ ያስፈልጋል። እንደዚህ አሁን እየታፈኩን ነው። ከዛ ደግሞ እንደዚህ ተጨምረንበት እየታፈቀፈቀ ነው። ከዛ እንደዚህ እንገጥመዋለን። ከዛ መልሰን ደግሞ እናፋካለን ማለት ነው። እና ያስፈልጋል አንዳንድ ጊዜ ራስን መንከባከብ ያስፈልጋል እላችኋለሁ። ልጆችዬ ወደዚህ የምታበረታቱ ላይክ ሰብስክራይብ እያደረጋችሁ ሁላችሁም በጣም አርቄ ነው የማመሰግነው። እሺ ማይ ፋሚሊዎች ኦኬ፣ ማይ ፋሚሊ ኦኬ። አመሰግናችኋለሁ ልጆችዬ ማለት ነው። በጣም አድርጌ የመናፈቆችን መናፈቆች እንደምንናቃላችሁ ሁላንም ያህል ይሄ በዚህ መልኩ አሁንም ላጥለጥለጥ እያደረግን የሚታያቸዋል። አሁን ምርጥ ነበር። ምንም ይጓጉለ ምናምን ይላል። በጣም አስቸግረ ነበር በፊት ላይ በጣም እያስቸገረ ነበር። አሁን በምርጥ ሁኔታ እንደዚህ እያደረግነው ማለት ነው። አሪፍ ቆንጆ የሆነ ነው ማለት ነው። በቆንጆ ሁኔታ የተሰራ የተደረገ ነው። ይታያል። እንደዚህ ላቅላቅላቅ እያደረግነው ነው። በዚህ መልኩ ፋሚሊዎች ላቅላቅላቅላቅ የሴት ልጅ ሙያዋ ምንድን ነው የሚለየው? በገንፋው አደራረግና በወጥ አሰራር ነው ይባላል። በቤት አያያዟ ይባላል ነው እንግዲህ። እኛ ገና አልተሞከርንም ነው። እንደዛ ነው። በዚህ መልኩ ኦኬ፣ በዚህ መልኩ ነው ውዶችዬ ማለት ነው። ይሄው አያችሁት፣ በጣም ነው የሚያምረው። በጣም ከምነግራችሁ በላይ ማለት ነው። ገንፏችን የትም እንዳትሄዱ እስከ መጨረሻው ቪዲዮውን ትማሩበታላችሁ ቅመሞችዬ። ይሄው ያው እርግጥ ሲያዩት እንደምትበሉት ግን እርግጠኛ ነኝ ምርጥ ነው የሚሆነው። ያው ብዬ አስባለሁ። ግን ጥቁር ነው ዱቄቱ። ጤፍ ይሁን ምን ይሆናል ነጭ አይደለም ዱቄቱ። እንግዲህ በወንፊት እንትን ብለነዋል መጀመሪያ ጊዜ ላይ ለራሱ ማለት ነው። እና ዱቄቱ ግን ጥቁር ነው ነጭ አይደለም። ይሄንን ሆኖ ግን በጣም ነው የሚይዘው። በጣም ነው እየያዘው ያስቸገረን ማለት ነው። ይሄንን ሆኖ ለራሱ በጣም ሲይዝ ነበር ማለት ነው። እና በዚህ መልኩ ዱቄታችን ገንፋ
ገንፋችን እየተገረፈች ነው ማለት ነው ፋሚሊዎቼ። ያው እርግጥ ረዘም ማለት ነው ቪዲዮ 8 ደቂቃ ነው ረዘም ብሏል። ያው በቃ እንደዛ ነው። ኦኬ። በዚህ መልኩ አሁን ደግሞ ወዴት እንሄዳለን መሰላችሁ? እንትን ያዘጋጀነው አለ ተልባም አለን። ተልባችን ነው እንትን እንላለን ማለት ነው። እናዘጋጃለን። አሁን ከፈለገው አመጣለሁ። ለጃ ተፈጭቶ የተቀመጠ ተልባ አለ። እሱን አመጣሁት። ይኸው በዚህ በእልባ የተደረገው ታምሶ ተፈጭቶ ፍሪዘር የተቀመጠ ነው። ፈላጃ የተቀመጠ ነው ማለት ነው። በዚህ 3 መላጋ አድርጋለሁ። አንድ ማንኪያ በጣም ምርጥ ነው። 2 ማንኪያ 3 ማንኪያ ማለት ነው። 3 ማንኪያ ጓደኛዬ በፊት ስትፈጨው በደንብ አድርጋ ምሳ ፈጨችው። ምርጥ ነው መልኩ ለራሱ። ከዛ ደግሞ ስኳርና ጨው አድርጋበታለሁ አብራ ስትፈጭ ማለት ነው። አያስፈልገውም ማለት ነው። በጣም ነው የሚጥመው። ከዛ ለራሱ ሲረባችሁ ለራሱ እንደ በብርጭቆ አድርጋችሁ አንድ ማንኪያ ሙሉ 2 ማንኪያ በጥባችሁ ብታውጡ ለራሱ ምርጥ ነው። ግብ ነው የሚያደርገው። በዚህ መልኩ ተልባችንን ከውሃ ጋር እናዋህደዋለን ማለት ነው። እንዴት እንደሚጥም አትጠይቁኝ ማለት ነው። ኑሮ በዘዴ በርበሬ የለንም ምን የለንም እያላችሁ ከምትጨናነቁ እንደዚህ አሁን በጋላ ዝከል አሁን ማናቸው በጋላ አለ። ያው ራሳችሁ ስም ከጠፋችሁ ለራሱ ለአረቦች ራሳችሁ ታዲያችሁ በጋላ በሽቡ ምን አለና ይሁን አብታ በጋላ ታደርጉ እና በዚህ መልኩ ሰርተን ጨረስን ተልባችን። ከዛች እርባዋን ከድንኳት። ከዛም በኋላ ደግሞ በቃ እንደዚህ ፍሬዘር አስቀማጥኩት። የተፈጨው ማለት ነው። ፍሬዘርን ከፍቼ እዚሁ አስገባሁት ተልባውን ማለት ነው። በዚህ መልኩ እንታይላላ ማለት ነው። እንደዚህ እንደተጋ አሁን አለቀች። ገንፋችን ተዘረገፈች አለቀች። ይሄው በቃ በዚህ መልኩ ተልባችንን እናደርግና ግን እንትናን ትንሽ ነው ያደረኳችን ማድረጊያዋን። ከዛም በኋላ እዚህ የተረፋለ ሲያልቅ ከዚች እየቀነስ እንታመራለን። ግን በቃ በዛብን ብለን ማለት ነው። እዛው ድስት ውስጥ የተረፈውን ትተናል። ይሄን ግማሽ ነው ትንሽ ነው ሳህኑ ላይ ያደረግነው። እንዴት እንደሚጠም አልጠይቁኝ ነው። ከዛ የተባረከ ይሁን እንግዲህ ገንፋችንን ይኸው እንደዚህ እየበላን ነው። አያቸው ብልአት ይሆን እሺ። እንብላ በጣም ምርጥና አንደኛ የሆነ ገንፎ ነው። ከዛ ሲያልቅብን ደግሞ ያንን ሳህኑ እናደርጋለን ማለት ነው። እና በጣም አሪፍ የሆነ ነው እላችኋለሁ። ከተመቻችሁ ላይ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኖ አረማሪታ ማሮች ታውስተዲያሉ። ባይ ደህና ሆኑ። ደህና